ቡዳ ነበር የሚባሉት ባይዘው ብረትም ከቀጠቀጥሽ ቡዳ ናቸው ነው የሚባለው በእነሱ ሰፈር እንኳን አንሄድ ታዩ ለጋብቻ አብሮ ለመኖር በእነሱ ሰፈር አንሄድ ፋቂ ነው የሚባሉት ቆዳ የሚያለሰልሱ ሰዎች ስማቸው ቡዳ ነው በእነሱ ዘንድ አንሄድ ስለዚህ ማህበረሰቡ ትልልቅ ሙያዎችን ራሱ ገላ ምን ብሎ ሌላ የማይጠቅም ስያሜ ሰጧቸው እኔ አራተኛ ክፍል እያለሁ ጓደኛ አጠገብ የሚማረው ልጅ ከሳምንት 3 ቀን ነው የሚመጣው ትምህርት ቤት ወይ 2 ቀን ግን ስራው ብረቴ ነበር እኔ ትምህርቴን ስጨርስ እሱ አታመመ ልጅ ከታመመ እሱ በለው ነበር የሚባለው ክላስ ውስጥ የሆነ ልጅ ከታመመ ማለት እንግዲህ ትልቁን የትምህርት ስርዓቱ መሰረት ሊያደርገው የሚገባው ማህበረሰቡ የሚያቀው መንበር እኮ መቅጠር አይተበቀብሽ ቢኮዝ ማህበረሰቡ ህይወት ውስጥ ነው ያለው ያንን ለማወቅ ነው